ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? የቅድስት ዩቱብ ተከታዮች እንዴት ናችሁልኝ? ዛሬ ይኸውላችሁ እንግዲህ እንደዚህ እየሰራን ነው ማለት ነው። ይኸውላችሁ ዳቦ አለን። ግንቦት ልደታን በስሙ እንደዚህ አድርገን እናክብር ብለን ነው ከሚሰማን ከሚከፋን። ዳቦ የስንዴ ዳቦ እዚህ ያለን አያችሁ። እንዴት እንደሚያምር ምን የቀረን ነገር አለ? ጀበናችን በይዘው በቃ በጣም ነው የሚሰበርብን። ይሰበራል። ይምር አልበረክት ብሎናል። በማንቆርቆሪያ ነው ያዘጋጀነው ማለት ነው። አያችሁ አሁን ፓስታ ቆረጣ ላይ ነን ያለነው። እዚህ ጋር ጥቅል ጎመን አለ፣ ቃሪያ አለ። ምን የቀረ ነገር አለ? እዚህ ጋር ደግሞ ቡና ያፈላች ነው አለ አይደል? ቡና ያፈላች ነው። ተው እዚህ ቡና ፊዋ እሷ ናት። እሷ ደግሞ ቆራጭ ናት። ኩሽና ነው ያለ ነው። ኩሽና ነን። በይዘው ቤታችን እንዳለ ፍሪጅ በፍሪጅ ነው። ይሄ ረጅሙ የዱቄት ፍሪጅ ነው። ይሄ ደግሞ የተለያየ ምናምን ነገር የምናደርግበት፣ ይሄ ደግሞ አትክልት ምናምን ነገር የምናደርግበት ይገርማችኋል። እዚህም አለን፣ እዚህም አለን፣ እዚህም አለን። ቤት እንዳለ ፍሪጅ በፍሪጅ ነው የምር። ያላ ቶሎ እንብላ፣ አሁን እንብላ፣ ኑ እንብላ። ሱጎ ያንሰዋል እኮ እኔ ሱጎ ፓስታ ላይ በዛ ካላለ ደስ አይለኝም። ቃል ይሄ ውሃ ይሄው እዛ ጋር ሂጂ፣ እዛ ጋር ሂጂ። እሺ ግን እዛ ጋር ብትሆኑ ደስ ይለኛል። ጎመን አድርጉ እንጂ አይ እናንተ ነገር እንደው እሷ ቡና ነው ስራዬ ብላኝ፣ እሷ ደግሞ ማቀራረብ ነው ስራዋ። አንቺ ቡና ስራ ነሽ። ጎመን የሚፈልግ ማድረግ ይችላል። በፊት ለፊቱ ዳቦም የሚፈልግ ማድረግ ይችላል። የስንዴ ዳቦ እኮ ነው በጣም ነው የሚጠማው። ባይዘው እንዳይሰማን ብለን ነው። ግንቦት ልደታ ናት ዛሬ። ብሉ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ በስላሴ ስም መጀመሪያ እንቀርጻለን። ችግር የለውም። እሺ እኛ አልቀርጻችሁም፣ አቆማለሁ። ማርያም አቁም ቪዲዮ እንብላ፣ ቤተሰብ እንብላ። ያው አልተመቸንም ካሜራ አቀማመጥና እንደዚህ አድርገን እንብላለን። ምን ላይ ላድርገው? ቡና እንጠጣ ውዶችዬ። አንቺ ቋጣይ ታይ ማለት زيجي وين؟ لما ጠጣ ቡና እንጠጣ። ምሳ በላን። አሁን ወደ ቡና ነው።
አንቺ ደግሞ ሚሪንዳሽን ጠጪ። እሷ ቡና ትጠጣም ሚሪንዳ ነው ትጠጣው። ዳቦም ብሉ። በእንጀራ ሆዳቸው ሞላ። ግን የጤፍ ዳቦ ቀንሽ የስንዴ ነው። ማርያምን እንት ያመታል። ጤፍ ከየት መጥቶ ነው? ሃይ የስንዴ ነው። ዱቄቱን ከፈለጋችሁ አሳያችኋለሁ። ያለውን ዱቄት እኛ ጋር ፍሪጅ ውስጥ ያለ ዱቄት እኛ ስንፍና ነው እንጂ ማለት ነው። ዱቄት እንደዚህ ነው ያለው። ቆይ እንደውም አሳያችኋለሁ። ዱቄት ነው እኛ በሌ ዱቄት ለልጇ በየጊዜው ነው የምታምጠው። በቀን በጤፍ ነው ታልሽኝ። ይሄን መሰለ ጤፍ እንደዚህ ጤፍማ ቢኖረን ሁሌም እንጀራ ነበር የምንበላው። እዚህ ሞክሮ ይወጣል። ጤፍ ዳቦ የጤፍ ዳቦ አይደል ደግሞ ይኸው ሁሉ ዱቄት ነው እዚህ ውስጥ። አሁን የስንዴ ያለ ፍርኖ ዱቄት አለ። በቃ የሌላ አይነት ዱቄት የለም። ይሄ ፍሪጁ ግጥም ያለ ዱቄት ነው። አያችሁ ይሄ ፍሪጅ የዱቄቱ ነው። የዚህን አይነት ደግሞ አለ እዛኛው ክሽና የስጋ ማለት ነው። እነዚህ ዝም ብሎ ነው የሚቀባጣጥሩት። ዝም ብሎ እንግዲህ የማማ ኩሽና ቤት እንደዚህ ነው የምናከብረው። No, but then አበጃል ገና ብዙ ነገር አለ እዚህ ቤት። ዱቄቱ ከሆነ ዱቄቱ ክፍል ስላሳየኋችሁ እነዚህ ለምን ታሳያለሽ እያሉኝ ነው። ገመናችንን ለምን ታሳያለሽ? ምን ችግር አለው? ቢያዩት ስንፍና እዚህ ቤት ስንፍና ሞልቷል። አይሰሩም እንጂ ዱቄት እንዲህ አለ። ግን ሰነፍ ናቸው። እና ውዶቼ ይህን ይመስላል። እንደኛ ፈታ ዘና ብሎ የሚያከብር ማን ነው? በመዳም ቤት ሆነን አሁን ማንም ሰው እኮ አብዛኛው ኮሜንት ላይ ማለት ነው፣ አብዛኛው በተለይ ቲክቶክ ላይ ማለት ነው፣ ቲክቶክ ላይ ማለት ነው ምን እንዳሉ የምታዩ ማለት ነው። እናንተ አውቃችሁ ነው መዳም ቤት አይደላችሁም ኢጃዛ ቤት ናችሁ ይሉናል አብዛኛዎቻችሁ ማለት ነው። እና ጨምሪያለሁ በጨው ነው ቡና የምንጠጣው። እድሜ ለሷ ጨው ስለምዳኝ በጨው እየጠጣሁኝ ነው እኔ ራሱ ማለት ነው። በስኳር ነበር የምጠጣው። ስኳር ተወዷል ብላኝ ይኸው በጨው ልመጅ ብላ። ግን በጨው ይሻላል እውነት። አሁን በጨው ለምጄ እኮ ወይኔ አልጠጣም። አሁን እኮ በስኳር ይሻለኛል። ፏዛ በካስ ነው የጋገርኩት። የካሱ ቅጠል አለቅም ብሎኝ አንዳንዱ አለቀቀ። ወዙ እንዲያምር ብዬ ካስ ማለት የሰላጣ ቅጠል ማለት ነው። ሆሳና ድረስ እንመጣለን። እኔ እመጣለሁ በግል እመጣለሁ። አንቺ ብቻ ጥሪ እመጣለሁ።